እንግዳ ይመጣል እዚህ ቤት፣ ግን እንግዶቹ ምንም ማናገር አይቻልም። ወይ እንዲገባኝ አድርገሽ ንገሪ። ግራ አጋባሽኝ እኮ። ምንም አልነግርህም፣ ግን ምንም ላትናገር ቃል ግባልኝ። እሺ ቃል እገባለሁ። በል እሺ ሂድና ግዛና ና። ምንም ግን አልገባኝም። ይገባሃል፣ ግን እንዲገባ ትንሽ መቆየት አለብህ። እሺ ቆያለሁ። ለማንኛውም እኔ ቆሎን ገዝቼ ልምጣ። ነይ ማርከን ነይ። እናንተ እንዳለያያችሁ ይቅርታ፣ ቀብር ሳንደርስ ለቀብር ይደረሳል። አይ ማለቴ ገዛኸኝና ቤቲ በትሁት ያልጠበቁት ድራማ ደንግጠው ፊታቸው አመር ለብሷል። አለሜ ሞታለች ብለው አስበው ለቅሶ ለመድረስ ያዘኑ አስመስለውም ለመደሰት የመጡት ገዛኸኝና ቤቲ በአለሜ ቆሎ ቀርቦላቸው እንዲጫወቱ ሲጋበዙ በድንጋጤ የሚገቡበት ጠፍቷቸው መርበትበቱን ተያይዘውታል። ናቲ ስለ ነገሩ ምንም ነገር ሳያውቅ እነ ገዛኸኝ ላይ የተሰራው ድራማ ጉዳዩን ካልደፈረሰ አይጠራም እንደሚባለው ድብልቅልቁን አውጥቶት በመጨረሻ መፍትሄ የሚያመጣ ይመስላል። የእናቱን መሞት በውሸት ነግሮት የሐሰት ቀብር የሚያሳየው ገዛኸኝ ዛሬ ግን በድጋሚ ልጁ መዋሸት ላይችል ሆኖ በአደባባይ ላይ በግልጽ ተይዟል። ከዚህ በኋላ አንዳቸው አሸናፊ የቀሩት ተሸናፊ ሆነው ካልተገዳደሉ በቀር ነገሩን በህግ ወይም በሰላም መጨረስ የሚችሉ አይመስሉም። እናንተ ስለዚህ ጉዳይ ምን ታስባላችሁ? በቀጣይስ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ይሄ ሁሉ ጉድ ሊፈጠር የቻለው ናቲ ቤቲን ወደ ቤት ልኮ እናቱ ይቅርታ እንድታደርግለት ለብቻቸውም ተገናኝተው በግልጽ እንዲያወሩ ነበር። ቤቲ ግን ለሱ ቃል እንደገባችለት ሳይሆን ከባሏ ጋር እንደተስማሙት አለሚን በአንድ መርፌ ከዚህ ዓለም ለማሰናበት ነበር የሞከረችው። ያሰበችውን የሰይጣን ስራ ሰርታ እንደጨረሰች ድንገት በሩ ተከፍቶ አባዬ ወደ ቤት ሲገቡባት በፍጥነት እግሬ አውጪኝ ብላ ወደ ቤቷ ታመልጣለች። የአለሜን ሁኔታ ተመልክተው ቤቲ ትተው አለሜን ወደ ሆስፒታል ይወስዷታል። ቤቲም ቤቷ እንደገባች በፍርሃት ወደ መኝታ ቤቷ ሄዳ ቆልፋ ትቀመጥና ትንሽም ቢሆን ቁስሌን አክሜያለሁ ብላ በደስታ ፈገግ ትላለች። በዛን ሰዓት አባዬ ለብቻቸው ሐኪም ቤት ውስጥ እየተንጎራደዱ በመሃልም ግድግዳውን ተደግፈው ተንሸራተው መሬት ላይ ይቀመጡና እባክህ ፈጣሪ በድጋሚ ሞትን ማስተናገድ አልችልም ብለው በሐዘን ስብር ብለው ፈጣሪያቸውን ይለምናሉ። በዛ ሰዓት ቤቲ እዛው ተቀምጣ ባለችበት የመኝታ ቤቱ በር ይንኳኳል። እሷም በፍርሃት ከተቀመጠችበት ተነስታ ማነው ብላ ስትጠይቅ ገዛኸኝ እንደሆነ ነግሯት በሩን ከፍታ ታስገባዋለች። እሱም ይቀጥልና ለምንድነው እንደዚህ አጣድፈሽ የጠራሽኝ? ደግሞ ምን ሆነሽ የደነገጥሽ ትመስያለሽ ብሎ ሲላት እሷም አዎ በእርግጥ ደንግጫለሁ፣ ግን ገዜ በህይወታችን የምንፈልገውን ነገር ነው ያደረኩት ስትለው እሱም እሺ ነይ እስቲ ተቀምጠን እናውራ ይላትና አልጋው ጫፍ ላይ ተቀምጠው ወሬያቸውን ይቀጥላሉ። ቤቲም በድፍረት ጨከን ብላ አለሜን ገድያታለሁ፣ ያንን መድኃኒት ወስጄ ጨረስኳት ብላ ስትነግረው እሱም በጣም ጎበዝ የኔ ጀግና ሚስት አንበሳ ነሽ እኮ አሁን እኔ ምን ላድርግልሽ ደስ ያለሽን ነገር ብሎ ሲጠይቃት ቤቲም እኔ ለባሌ ምንም ነገር አደርጋለሁ፣ አሁን ግን ምን መሰለ የምፈልገው ያለ ሀሳብ እንድንኖር ወደፊታችንን ብሩህ እንዲሆን አንተ ጋር ያለውን ቀሪ ገንዘብ ወደ እኔ ላክልኝ፣ ምናልባት ናቲ አሁን በድጋሚ እናቴን ድርሻ ብሎ መጠየቁ አይቀርም ስትለው ገዛኸኝ ምንም ነገር ቢሆን አደርግልሻለሁ፣ ለዛውም በጣም ደስ እያለኝ የኔ ሚስት አሁን የደስደስ እንጠጣ፣ ከዛ በፊት ግን ለዛሽ ነገር ደውዬ ልንገራት ይልና ስልኩን አንስቶ ወደ ትሁት ጋር ይደውላል።
እሷም ስልኩን እንዳነሳችሁ የምስራች አለኝ ብሎ ሲላት እሷም ግራ ተጋብታ የምን የምስራች ነው ብላ ስትጠይቀው ገዛኸኝም ይመስለኛል ነገ 6 ሰዓት አካባቢ ነው ቀብሩ አለምዬ ሞታለች ሲላት ትሁትን በድንጋጤ ምን ብላ አፍጥጣ ስልኳንም ከእጇ አምልጦ ይርቅባታል። ናቲም በፍጥነት ስልኳን አንስቶ ምን ሆና እንደሆነ ሲጠይቃት ትሁትን በፍጥነት አባዬ ጋር መደወል እንዳለበት ትነግረዋለች። እሱም ስልኩን አውጥቶ ይደውልና ምን እንደተፈጠረ ሲጠይቀው አባዬም የዓለሜን ሆስፒታል መግባት ይነግረዋል። ናቲም ስልኩን ይዘጋና አንቺ ለማርካን ሂጂላት እኔ ሆስፒታል መሄድ አለብኝ ብሏት ተነስቶ ይሄዳሉ። በዛን ሰዓት አባዬ ዓለም የተኛችበት ክፍል ውስጥ አልጋው ጫፍ ላይ ቁጭ ብሎ እኔ ግን ለምንድነው ሞት የሚፈትነኝ ለምንስ ሲሆን ስቃይ የሚደራረብብኝ እባክሽ ዓለሜ እንዳትሞችብኝ ገና መኖር አልጀመርሽም እባክሽን ጥለሽኝ አትሂጂ ብሎ በሐዘን አንገቱን ሲደፋ በድንገት እሷም አይኗን ትከፍታለች። እሱም ያንን ያስተውልና ዓለሜ ደህና ነሽ ብሎ በደስታ ከተቀመጠበትም ተነስቶ ተመስገን አምላኬ ብሎ እጁን ወደ ላይ አንስቶ ያመሰግናል። ወደ እሷም ዞር ብሎ አጠገቧ ይቀመጥና የምትነቂ አልመሰለኝም ነበር በጣም ፈርቼ ነበር እንኳን ተረፍሽ ብሎ እያላት ባለበት ናቲ ወዳሉበት ክፍል በፍጥነት ይገባና አጠገቧ ተንበርክኮ እናቴ ብሎ ሲጠራት አባዬም የሆድ ወዳቸው እንዲያወሩ ጥሏቸው ይወጣል። ናቲም በጉልበቱ ተንበርክኮ ከነበረበት ተነስቶ አጠገቧ ይቀመጥና እነሱ ናቸው አይደል እንደዚህ ያደረጉሽ ንገሪ ሳትዋሺ ብሎ ሲላት እሷ አይ አይደለም ናቲ ብላ ትመልስለታለች። እሱም ቀጥሎ ሞታለች ተብዬ ነበር ወደዚህ የመጣሁት ግን እውነት ሆኖ ቢሆን ኖሮ የነሱ ነፍስ ከዛሬ እንደማታልፍ ለራሴ ቃል ገብቼ ነበር ባንቺ እየመጡ ዝም ስላልኩ ነው እንዲያደረጉት ብሎ በንዴት መብሰልሰል ይጀምራል። በዛን ሰዓት ገዛኸኝና ቤቲ የደስደስ መጠጣቸውን እየጠጡ ነበር። ገዛኸኝም በመሃል በቃ የዛች ሴትዮ ሞት እውነት ሆነ ማለት ነው ብሎ ሲጠይቃት ቤቲ ለትሁት ልደውልላት እንዴ እሷ እዛው ስለሆነ ያለችው ትልና ስልኳን አውጥታ ትደውልላታለች። እንዳነሳችሁም ትሁት ምንድነው ብላ ስትጠይቃት ትሁትም ዓለሜ እንደሞተች አድርጋ ትነግራታለች። ቤቲም በደስታ ሞታለች ብላ ስትነግረው ገዛኸኝም እሰይ ስቃይ ቀረልን ነገ ቀብር ስንት ሰዓት እንደሆነ እንጠይቃለን በነገራችን ላይ ሁሉም ሰው መሞቷን ነው የሚያውቀው ስለዚህ ከኛ ውጪ አጽናኝ የላቸውም ብሎ ይላታል። በዛን ሰዓት ዓለሜ ጤንነቷ በጥሩ ሁኔታ ላይ ስላለ ወደ ቤቷ መሄድ እንደምትችል ተነግሯት ወደ ቤት ከአባዬና ከናቲ ጋር ሆነው ይሄዳሉ። እሷንም አስገብተው ሶፋ ላይ ካስቀመጧት በኋላ አባዬ ቢቀጥልና አሁን እረፍት አድርጊ እኔና ናቲ አንዳንድ አስፈላጊ የሆነ ነገሮችን ገዝተን እንምጣ ናቲ እየወጣህ ጠብቀኝ እኔ እከተልሃለሁ ብሎ ያስወጣውና ከዓለሜ ጋር ማውራት ይጀምራሉ። እሷም ትቀጥልና አደራ ምንም እንዳትነግረው ብላ ስታስጠነቅቀው አባዬም እሺ ብሏት ወደ ውጭ ይወጣል። ትሁትም ትቀጥልና ዓለሜ ምንድነው የተፈጠረው የዚህ ያገኘሽ እንዴ ብላ ስትጠይቃት እሷም ቤቲ መታ እንደነበረና የሆነ ነገር ወቅታት እንደሄደች ትነግራታለች። ናቲና አባዬም ሰፈራቸው አንድ ካፌ ውስጥ ተቀምጠው እያወሩ ነበር። ናቲም ይቀጥልና ይህን ነገር ማን እንዳደረገውና ምን እንደሆነች ንገረኝ ብሎ ሲጠይቀው አባዬም ናቲ ለሁሉም ጊዜ አለው ተረጋጋ ብሎ ይለዋል። በነጋታው ጠዋትም ናቲና ማርካን አብረው እየተጫወቱ በመሃልም ደክሟቸው አረፍ ለማለት ይቀመጡና ማውራት ይጀምራሉ። እሷም ትቀጥልና ግን ለምንድን ነው ሁሉ ጊዜ የምታጫውተኝ ብላ ስትጠይቀው ናቲ የኔ ቆንጆ ገና ምን አይተሽ ከዚህ በኋላ ብዙ ጊዜ አብረን እንጫወታለን መጫወቻ ቦታ ወስድሻለሁ ሲላት እሷ እሺ ግን አንተ ምን ነህ ብላ ትጠይቀዋለች። ናቲም በድፍረት አባትሽ ነኛ ትሁት ያልነገረችሽም እንዴ ሲላት ማርካንም ግን እኮ አባባ አባትሽ እኔ ነኝ ብሎኛል እሱ እኮ አይዋሽም ትለዋለች። ናቲም ይቀጥልና ዋሽቶሽ እኮ አይደለም እንደዛ ያለሽ ስለሚወድሽ ነው ልጁ እንድትሆኚ ብሎ ነው እሺ አባባ አያትሽ ብቻ ነው ሲላት እሷም እሺ በቃ ግን አባቴ ከሆን ከዚህ በኋላ ጥለኸኝ አትሄድ አባባ ጋር ሙሰደኝ ስትለው ናቲም እሺ ብሎ ይላታል። በዛን ሰዓት ትሁት አባዬና ዓለም አንድ ላይ ተቀምጠው እያወሩ ነበር። ትሁትም ቀጥላ ብታይ ትላንትና ትልቅዬ ድራማ ነው የሰራሁት ዓለሜን ገለናታል ብለው አስበው የለ እኔ የሚደሰቱ ብዬ መሞቷን ነገርኳቸው አሁን የእውነት አለመሞቷን ሲያዩ የሚያሳዩትን ፊት እያየው ለመደሰት በጣም ጓግቻለሁ እናም አንድ ሀሳብ አለኝ ብላ ስልኳን አውጥታ ወደ ቤቲ ጋር ትደውልና እያለቀሰች እንደሆነ እያስመሰለች ዓለሚ መቀበሯን ትነግራታለች። ቤቲም ለምን ለቀብር ሰዓቱን አልነገርሽኝም ለማንኛውም መጣው ብላ ትላትና ስልኩ ይዘጋል። ትሁትም ባደረገችው ነገር ፈርታ አባዬ ፈራው አሁን ቢገሉኝስ ብላ ስትለው እሱም እኔ አቀባብዬ ነው የምጠብቀው አታስቢ እሱ ሽጉጡ ጋር እስኪደርስ እኔ 2 ጊዜ ተኩስበታለሁ ብሎ ይላታል። ከሰዓታት በኋላ ገዛኸኝና ቤቲ መኪናቸው ውስጥ ተቀምጠው እያወሩ እሱም ይቀጥልና በነገራችን ላይ ለቅሶ ሳይሆን ሰርግ የምንሄድ ነው የመሰለኝ ግን አሁን ግራ የገባኝ ከናቲ ጋር ስንገናኝ ምን እንደምንባባል ነው ሲላት ቤቲም አይ በቃ አትፍራ ያበጠው ይፈንዳ በግል አታወሩም እንጂ እኮ ትተዋወቃላችሁ ለማንኛውም እንሂድ ተባብለው ወደዛ ቤት ሲሄዱ ነው ባልጠበቁት መልኩ ሞታለች ብለው አስበው ለቅሶዋን ለመድረስ
ድረስ በመጡት አለሜ የተስተናገዱት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረጋችሁን አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።